መንግስት አውሮፕላን ተልኮሎት ወደ ውጭ ሀገር ሄደዋል የሚባል ነገር አለ። አሁን ያሉበትን ቦታ እንዲነግሩኝ አልፈልግም፣ ግን ውጭ ሀገር ነው ያሉት ወይስ ሀገር ውስጥ ነው ያሉት? ወገክታው መጀመሪያችን በጣም ደስ ብሎኛል። መጀመሪያ ለምን ሀገር ቤት ውስጥ ግን ውሸትና እውነት መካከል ያለው ልዩነት በጣም በደረጃበት ዘመን ስለምንኖር እንደዚህ አይነት ዜና መውጣቱ በጣም አይገርመኝም። ግን ያለው ትግል ሜዳ ነው። ድርድርስ በዩናይትድ ስቴትስ በአፍሪካ ህብረትና በሌሎችም ዲፕሎማቶች አማካኝነት ከኢትዮጵያ ፌደራላዊ መንግስት ጋር ድርድር ጀምራችኋል ይባላል? ድርድር የሚባል ነገር የለም። እንግዲህ የተለያዩ የፋኖ አደረጃጀቶች አሉ። የእናንተ ስለው እኔ በአማራ ፋኖ ህዝባዊ ድርጅት በቀጥታም በተዘዋዋሪም ከአገዛዙ ጋር ተደራድሮ አያውቅም። ሆኖም ግን ያልከውን ነገር ያው ሰሞኑን በአየር ላይ የተገላበጠ ነው። ምንድነው የሆነው? የአማራ ፋኖ ህዝባዊ ድርጅት ከዓለም አቀፉ ማህበረሰብ አባላት ጋር ተገናኝቶ ተወያይቷል። ድርድር አይደለም፣ ውይይት ነው። እነማን ናቸው እነዚህ ዓለም አቀፍ ማህበረሰብ አካላት ለሚለው ጥያቄ የአፍሪካ ህብረት፣ ኢጋድ፣ አሜሪካን እና አውሮፓ ህብረት ናቸው። እኛ ፈልገን አይደለም ያገኘናቸው፣ እነሱ ናቸው ወደኛ መጡት። እንነጋገር አሉን። እንደ ድርጅት አቋም ወስደን አነጋግረናቸዋል። እንግዲህ እነዚህ የዓለም መንግስታት ናቸው። እናደራድራችሁ የሚል ሐሳብ ሳላነሱም የመልክተኞቹ ጓድ አላነሱ ምንም አልተነሳም። በእነዚህ ሶስት ጉዳዮች ላይ ብቻ በሰላማዊ መንገድ ልዩነታችሁን ፍቱ የሚልም አልተነሳም። በተለይ ምንም አልተነሳም። እኛና ዓለም አቀፉ ማህበረሰብ መካከል ያለው ግንኙነት ረሃብ እኮ ጊዜ አይሰጥም። ዋናው የትኩረት አቅጣጫው ለተራበው ህዝብ እህል ማድረስ ላይ ነው። ይሄን የተወሰኑ አካላት አጣመው ከአገዛዙ ጋር ድርድር ተቀምጠዋል የሚል አፍራሽ ፕሮፓጋንዳ እየሰሩብን ነው። ይሄ አሁን መጀመሪያ ላይ በመግቢያ ላይ ያነሳ ነው አሉባልታ ከሀገር ወጥቷል የሚለው ከዚህ ጋር የተያያዘ ነውና በረሃቡ ሰው ባይቀለድ ደስ ይለኛል። አቶ እስክንድር በጣም ትልቅ ነውር ነው፣ ግፍ ነው። አይ አንተ ማለት አይደለም ይሄን ያሉትን ሰዎች ይገባኛል። ግን ከሌሎች የፋኖ ቡድኖች ጋራ እነዚህ የሎካም ቡድን ተገናኝተዋል? ካልተገናኙስ ነገራችን ለመጀመሪያ ያገኙት የዓለም አቀፉ ማህበረሰብ መጀመሪያ ያገኛቸው አንዱ እኔ ያገኘው በስልክ ማለት ነው። አሁን የተገናኙት ሁለት ቴክኒካል ቲሞች ናቸው፣ አመቻች ኮሚቴዎች ናቸው ያቋቋምናቸው። መጀመሪያ ላይ በስልክ አግኝቻቸው ነበር። መጀመሪያ ያነሳሁላቸው ነጥብ ይሄ ነው። እኛ የምንወክለው የአማራ ፋኖ ህዝባዊ ድርጅት ነው። የአማራ ፋኖ ህዝባዊ ድርጅት በስሩ ትላልቅ የፋኖ አደረጃጀቶች አሉ በሁሉም ጠቅላይ ግዛቶች ውስጥ። ሆኖም
ለሰጡኝ አስተያየት እኔም ከልብ አመሰግናለሁ። ሰላም ዋሉ። ዘገባችን ወደ ምዕራብ ወለጋ ይወስደናል። በምዕራብ ወለጋ ዞን ሁለት ወረዳ ውስጥ ከባለፈው ቅዳሜ አንስቶ እስከ ትናንትናው ዕለት የአራት ሰዎች ህይወት ማለፉን የአካባቢው ነዋሪዎች ለዶይቼ ቬለ ተናግረዋል። በዞኑ ባቦ ጋምቤላ ወረዳና ቅልቱ ካራ በተባሉ ወረዳዎች ውስጥ በጸጥታ ኃይሎች ግድያው መፈጸሙን ነዋሪዎቹ አመልክተዋል። በስለ ጉዳዩ መረጃ እንዲሰጡን የጠየቅናቸው የባቦ ጋምቤል ወረዳ አስተዳዳሪ አቶ በንቲ ቶሊ እና የመንግስት ጸጥታ ኃይሎች ግድያውን አልፈጸሙም ካሉ በኋላ ጉዳዩን አጣርተን መረጃ እንሰጣለን በማለት ስልካቸውን መዝጋታቸውን ነጋሳ ደሳለኝ ከአሶሳ ዘግቧል። ለአመታት በግጭት ውስጥ የቆየው ምዕራብ ወለጋ ውስጥ የሚከሰቱ የጸጥታ ችግሮች የነዋሪውን እንቅስቃሴ መገደብን ጨምሮ በጤና ተቋማት ላይ ከፍተኛ ተጽዕኖ ማሳደሩን የአካባቢው ነዋሪዎችና የጤና ባለሙያዎች ሲናገሩ ቆይተዋል። በዚህ አካባቢ በጸጥታ ኃይሎችና ሸማቂዎች መካከል በተለያዩ ወቅቶች ግጭት እንደሚከሰቱና በግጭት ውስጥ ያልተሳተፉ ሰላማዊ ሰዎች ላይ ጉዳት እየደረሰ እንደሚገኝ ያነጋገርናቸው ነዋሪዎች አመልክተዋል። በዞኑ ባቦ ጋምቤላ ወረዳ ወጣት ጴጥሮስ ፍቅሩ የተባሉና ሌላ አንድ ሰላማዊ ነዋሪ ሰሞኑን ከታጣቂዎች ጋር ግንኙነት አላችሁ በማለት በጸጥታ ኃይሎች ተይዘው ከቆዩ በኋላ መገደላቸውን አንድ የቤተሰብ አባል ተናግረዋል። በተጨማሪም አንድ አሊ የተባሉ የወረዳው ነዋሪ እንደዚሁ ከታጣቂዎች ጋር ግንኙነት አለህ በማለት በደረሰበት ድብደባ የመቁሰል አደጋ እንደደረሰበት ጠቁመዋል። አሊ ያደታን ምጅረ መዋና ባቦ ጋምቤል ይተደለ ዋጅረ ፖሊስ ይተደለ ዋጅረ ፖሊስ አሊ ያደታ በባቦ ጋምቤል ፖሊስ ጣቢያ ከታሰረ በኋላ ለብዙ ቀናት ድብደባ ከተፈጸመበት በኋላ አሁን መናገር አይችልም። መልካ ኤቢቻ በተባለ ቦታ ደግሞ ጴጥሮስ ፍቅሩ የተባለ አንድ ነዋሪ ተይዞ ተገለዋል። የኦሮሞ ነጻነት ሰራዊት ትቀልባለህ ትደግፋለህ በማለት ነው የተገደለው። ሰው በጸጥታ እጦትና በጤና በኩልም እየተቸገረ በማለት በአካባቢው የጸጥታ ችግር እያደረሰ ያለውን ተጽዕኖ አብራርተዋል። በዚህ ጉዳይ ላይ መረጃ እንዲሰጡን የጠየቅናቸው የባቦ ጋምቤላ ወረዳ አስተዳዳሪ አቶ በንቲ ቶሊና ሰላማዊ ሰዎች ላይ ጉዳት መድረሱና የሰው ህይወት አልፈዋል መባሉን ካስተባበሉ በኋላ ጉዳዩን እንደገና ማጣራት እንዳለባቸውና ከቀኑ 7 ሰዓት እንድንደውልላቸው በመናገር ስልካቸውን ዘግተዋል። በተባለው ሰዓትም መልሰን ብንደውልላቸውም ስልካቸው ዝግ ነው። በምዕራብ ወለጋ ዞን ቅልቱ ካራ ወረዳም ባለፈው ቅዳሜ ጠዋት 2 ሰዓት ገደማ 3 ሰዎች ከመንገድ ላይ ተይዞ በአካባቢው በሚንቀሳቀሱ ታጣቂዎችን ተደግፋላችሁ በሚል ሁለቱ ሲገደሉ አንዱ ደግሞ በደረሰበት ድብደባ በመጎዳት የሕክምና እርዳታ እየተደረገለት እንደሚገኝ ያነጋገርናቸው የአካባቢው ነዋሪዎች አመልክተዋል። ቅዳሜ ጠዋት 3 ሰዎች ወደ ስራ እየሄዱ እያሉ ይዟቸው እጃቸውን ወደ ኋላ በማሰር በአንድ ትምህርት ቤት አካባቢ አለፍ ብለው ሁለቱ በጥይት ተመቶ ሲሞቱ አንዱ ደግሞ ተርፏል። ሸኔ ትቀልባላችሁ ታግዛላችሁ በሚል ነው የተያዙት። ከተያዙት መካከል ስማቸው ሁለቱ ጋሪ ባህሩና ማቲ ቡልቻ ሲሆኑ ገበየው ተሾመ የተባለው ደግሞ በሁለት ጥይት ተመቶ በአሁኑ ጊዜ ለሕክምና እርዳታ ጤና ጣቢያ ይገኛል። በቅልቱ ካራ ወረዳ በዚህ ጥር ወር መጀመሪያ ላይ በአንድ ቦታ ከታጣቂዎች ጋር በተገናኘ የ5 ሰዎች ህይወት ማለፉ ሌላው የአካባቢው ነዋሪ ተናግረዋል። በቅልቱ ካራ ወረዳ ተፈጽሟል የተባለውን ሰላማዊ ሰዎች ጥቃትና ህይወት ማለፍ ዙሪያ ማብራሪያ እንዲሰጡን የጠየቅናቸው የወረዳው አስተዳዳሪ አቶ ተስፋ ፈይሳ ፈቃደኛ ሳይሆኑ ቀርተዋል። የትጥቅ እንቅስቃሴ በሚስተዋልበት በምዕራብ ወለጋና ሌሎችም አካባቢዎች የሰላማዊ ሰዎች ግድያና የንብረት ውድመት በተደጋጋሚ መከሰቱን በቅርቡ የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣው ሪፖርት ያመለክታል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ